ቱ ስቴፕ ቬሪፊኬሽን ላይ ጉግል ወደኛ ስልክ ኮድ መላክ እንዳቆመ ሁላችሁም ታውቃላችሁ። ነገር ግን እኔ ፎን ቬሪፊኬሽን ላይ ሰርቶልኛል። እዚህ ጋር እንደምታዩት ፎን ነምበር ቬሪፋይድ ይላል። ይሄኛው ማለት የትኛው ነው? እዚህ ጋር ያለው ማለት ነው። እዚህ ጋር እንደምታዩት ቬሪፋይ ፎን ነምበር የሚለውን ቬሪፋይ አድርጌዋለሁ። ይሄኛው ቬሪፋይ ካላረጋችሁ ከ15 ደቂቃ በላይ ቪዲዮ ፖስት ማድረግ አትችሉ፣ ታምኔል መጠቀም አትችሉ፣ ላይቭ ስትሪም መግባት አትችሉ። ይሄኛውን እንዴት እንደምናበራ አሳያችኋለሁ። እኔ መጀመሪያ ጉግል ኦተንቲኬተር አፕሊኬሽን ተጠቅሜ የነበረ ቱ ስቴፕ ቬሪፊኬሽን ያበራሁት። ነገር ግን አሁን ለዛኛው ከሰራ ለዚህኛው ደግሞ እስኪ እንሞክረው። መጀመሪያ ፕሮፋይል ምልክቷን ትነኩና ጉግል አካውንት የምትለውን ትነካላችሁ። እዚህ ጋር ሴኩሪቲ የምትለውን አንድ ትጫኑና ወደ ታች ዝቅ ስትሉ እዚህ ጋር ቱ ስቴፕ ቬሪፊኬሽን ይላል። እንደምታዩት እኔ አብርቼዋለሁ። እሱን አንዴ ክሊክ አድርገውና እዚህ ጋር ፓስወርድ ይጠይቃችኋል፣ ታስገባላችሁ። እዚህ ጋር እንደምታዩት እኔ ኦን ያደረኩት በምንድን ነው? በጉግል ኦተንቲኬተር አፕሊኬሽን ተጠቅሜ ነው። ስለዚህ አሁን በስልክ ቁጥር ደግሞ እንሞክረው እስኪ። እዚህ ጋር ፎን ነምበር ይላል እንደምታዩት፣ እሱን አንዴ ትጫናላችሁ። አድ ፎን ነምበር የምትለውን ትጫናላችሁ። ከዛ እዚህ ጋር ስልክ ቁጥራችሁን ማስገባት ቴክስት የምትለውን ትመርጣላችሁ። ከዛ ኔክስት። እንደምታዩት አይሰራም። ስለዚህ ያላችሁ አማራጭ ምንድን ነው? ጉግል ኦተንቲኬተር አፕሊኬሽኑን መጠቀም። እሱ እንዴት እንደሆነ ደግሞ ላሳያችሁ። መጀመሪያ ይሄኛውን ላጥፋውና ከዛ ላሳያችሁ። ስለዚህ ምንድነው የምታደርጉት? አፕ ስቶር ወይ ደግሞ ፕሌይ ስቶር ገብታችሁ በስልካችሁ መጀመሪያ አፕሊኬሽኑን ታወርዳላችሁ። አፕ ስቶር ላይ ገባውን ከዛ ኦተንቲኬተር ብላችሁ ሰርች አድርጉ። እዚህ ጋር እንደምታዩት ጉግል ኦተንቲኬተር የሚለው ማለት ነው። ስለዚህ እኔ ኦልሬዲ ዳውንሎድ ስላደረኩት ኦፕን እለዋለሁ። ከዛ ይሄን ከከፈታችሁ በኋላ ምን ታደርጋላችሁ? እዚህ ጋር ፕሮፋይል ምልክቷን ትጫኑና በስልካችሁ ምትሰሩም ያው ተመሳሳይ ነው፣ አንድ አይነት ነው። የግዴታ ፒሲ ያስፈልጋችሁ። ከዛ በኋላ ጉግል አካውንት የምትለዋን ትነካላችሁ። ከዛ እዚህ ጋር እንደ ቅድሙ ሴኩሪቲ የምትለዋን አንዴ ትጫኑና ወደ ታች ዝቅ ስትሉ እዚህ ጋር እንደምታዩት ቱ ስቴፕ ቬሪፊኬሽን ኦፍ ነው። ይሄን ግዴታ ካላበራችሁ ሞኔታይዝ መሆናችሁ። ለምሳሌ እዚህ ጋር ባሳያችሁ አንደኛው ክራይቴሪያ ዩቲዩብ ስቱዲዮ ውስጥ ገብቼ ላሳያችሁ። ጋርን የሚለው ላይ ስገቡ እዚህ ጋር እንደምታዩት አንደኛው ክራይቴሪያ ቱ ስቴፕ ቬሪፊኬሽን ማብራት ነው ማለት ነው። ስለዚህ ይሄ ካልበራ ችግር ነው። ስለዚህ እንመለስና እዚህ ጋር ቱ ስቴፕ ቬሪፊኬሽን የምትለውን አንዴ ትጫናላችሁ። ከዛ እዚህ ጋር ዝቅ ትሉና እዚህ ጋር እንደምታዩት ተርን ኦን ቱ ስቴፕ ቬሪፊኬሽን ትላለች። እሷን አንዴ ስትጫኑ ቀጥታ ምንድን ነው የሚጠይቃችሁ? ስልክ ቁጥር ነው የሚጠይቃችሁ። ስለዚህ እምቢ ስላለን እሷን ካንስል እንልና ትንሽ ዝቅ ትሉና ኦተንቲኬተርም ትላለች እዚህ ጋር እንደምታዩት እሷን አንዴ ትጫናላችሁ። ከዛ እዚህ ጋር ሴትአፕ ኦተንቲኬተር የምትለውን አንዴ መጫን። መጀመሪያ ግን አፕሊኬሽኑ ላይ በኢሜይላችሁ ሳይኒን ታደርጋላችሁ። በሌላ ኢሜይልም ቢሆን ችግር የለውም። ብቻ ኦተንቲኬተር አፕሊኬሽኑ ላይ ሳይኒን ማድረግ አለባችሁ። በኮምፒውተር ከሆነ የምትጠቀሙት እንደኔ ኪውአር ኮድ ያመጣላችኋል። በስልካችሁ ላይ ትገቡና እስካን ታደርጋላችሁ። በስልካችሁ ለምትጠቀሙ ደግሞ እስካን ማድረግ አይጠበቅባችሁም። እዛ በስልካችሁ መጨረስ ትችላላችሁ። እዚህ ጋር ምን አደርጋለሁ? ከዛ ስልኬ ላይ መለስና ምን አደርጋለሁ? እዚህ ጋር ፕላስ ምልክት አለች፣ አንዴ ይጫናለሁ። ከዛ ኢንተር ሴትአፕ ኪ ወይም ደግሞ ስካን ኪውአር ኮድ ምትላለች ከስር። ስለዚህ አሁን የምጫነው ስካን ኪውአር ኮድ ምትለው ነው፣ ምክንያቱም በኮምፒውተር ስለምጠቀም እስካን ለማድረግ ማለት ነው። እናንተ በስልካችሁ ከሆነ የምትጠቀሙት ኢንተር ሴትአፕ ኪ ምትለውን ተነካላችሁ። እዚህ ጋር ስካን ኪውአር ኮድ ምለው አንዴ ነካና እዚህ ጋር መጥቼ ስካን አደርገዋለሁ። ስካን ሳደርገው እንደምታዩት ከዚህ ከስር አመጣልኝ ኮድ ሰጠኝ ማለት ነው እንደምታዩት። ከዛ እዚህ ጋር ኮምፒውተር ላይ ሄድና ኔክስት እለዋለሁ። ከዛ ኮዷን እዚህ ጋር አስገባለታለሁ። እዚህ ጋር እንደምታዩት 7016 እቺን ኮድ ካስገባው በኋላ ቬሪፋይ ምትለውን እጫናለሁ። እዚህ ጋር እንደምታዩት አስገብቶልኛል። ስለዚህ ሁሌ እናንተ ሳይን ስታደርጉ እንደ ቱ ስቴፕ ቬሪፊኬሽን በዚህኛው ኮድ መቀበል ትችላላችሁ ማለት ነው። ስለዚህ አሁን ምን አደርጋለሁ? እዚህ ጋር ተርን ኦን ምትለውን አንድ እጫናለሁ። እዚህ ጋር እንደምታዩት ኦተንቲኬተር ኦን ሆኗል ማለት ነው። ስለዚህ አሁን የቀረኝ አንድ ስቴፕ ነው። እዚህ ጋር ላይ ከፍልና ተርን ኦን ቱ ስቴፕ ቬሪፊኬሽን ምትለውን የቅድሟን ማለት ነው እሷን አንድ ሲጫንለት እዚህ ጋር እንደምታዩት ስኪፕ ምትል ነገር ተጨምራለች። ስለዚህ ስኪፕ እለዋለሁ ማለት ነው። ኮንቲኒዩ ኤኒዌይ እለዋለሁ። ዩ አር ናው ፕሮቴክትድ ዊዝ ቱ ስቴፕ ቬሪፊኬሽን ብሎኛል። ስለዚህ ጨርሻለሁ ማለት ነው። ከዛ ደን እለዋለሁ። ከዛ በዚህ መልኩ መጨረስ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ኦን እንደሆነ ያሳየናል። ከዚህ ውጭ ደግሞ ሌላ ፎን ቬሪፊኬሽን ያልኳችሁ ቅድም ያልኳችሁ ማለት ነው። እሱን ደግሞ እንዴት ኦን እንደምናደርገው አላሳያችሁ። እሱ በጣም ቀላል ነው። መጀመሪያ እንደ ቅድሙ ፕሮፋይል ምልክቷን ትጫኑና ዩቲዩብ ስቱዲዮ ውስጥ ትገባላችሁ። እዚህ ጋር ዩቲዩብ ስቱዲዮ ውስጥ ከገባችሁ በኋላ እዚህ ጋር ሴቲንግ ምልክት አለች፣ እሷን አንዴ ትጫናላችሁ። ከዛ በኋላ እዚህ ጋር ቻናል የምትለው ሁለተኛ ላይ ያለችዋን እሷን ትመርጣላችሁ። እዚህ ጋር እንደምታዩት ቤዚክ አድቫንስድ እና ፊውቸር የሚል አለ። ፊውቸር ላይ ትገባላችሁ። እዚህ ጋር እንደምታዩት የመጀመሪያው ኦን ነው። ቻናል ስከፍቱ ራሱ ኦን ይሆናል። ይሄኛው አያሳስብም። ሁለተኛው ደግሞ
እንደምታዩት ሁለተኛው ላይ ነው ፎን ቬሪፊኬሽን ያለው። እዚህ ጋር ቬሪፋይ ካላደረጋችሁ ከ15 ደቂቃ በላይ መልቀቅ አትችሉም፣ ታምሌልን መጠቀም አትችሉም፣ ላይቭ ስትሪም መግባት አትችሉም። ስለዚህ ግዴታ ይሄኛውን ተርን ኦን ማድረግ አለባችሁ። ሶስተኛው ደግሞ ምንድነው ቻናል ሂስትሪ ነው። ይሄኛው ሁሌ ቻናሉ ላይ አክቲቭ በሆናችሁ ቁጥር ነው የሚከፈትላችሁ። ይሄኛው ደግሞ እየቆያችሁ በየ3 ወር በየ4 ወር የምትገቡ ከሆነ አያበራላችሁም። ስለዚህ እቺኛዋን ለመጠቀም ምንድነው የምታደርጉት? አትሊስት ቪዲዮ ፖስት እንኳን ባታደርጉ እየገባችሁ ቪዲዮ ማየት በዚህ በራሱ ማለት ነው። ስለዚህ ዋናው ነገር አሁን ይሄኛው ስለሆነ ቬሪፋይ የምትለውን አንዴ ትጫኑና ከዛ በኋላ ሀገር ያስመርጣችኋል። ሀገር ኢትዮጵያን ትመርጣላችሁ። ሀገር ከመረጣችሁ በኋላ ስልክ ቁጥር ታስገቡለታላችሁ። ስልክ ቁጥራችሁ በተደጋጋሚ ያልተጠቀማችሁት ቢሆን አሪፍ ነው። ከዛ እዚህ ጋር ስልኬን አስገባውለት። ስልኬን ካስገባውለት በኋላ ከዛ ኔክስት አልኩት። ከዛ ኮድ ላከልኝ ማለት ነው እንደምታዩት። ከዛ እዚህ ጋር ኮዷን አስገባው። ኮዷን ካስገባው በኋላ በቃ በዚህ መልኩ ኦን አረገልኝ ማለት ነው። ስለዚህ በጣም ቀላል ነው።